እዚህ ጋር የምትመለከቷት ልጅ አባቷ አንድ ዳቦ ሰርቃል ተብሎ በረሃብ እንዲሞት ተቀጥቶ በእስር ቤት ሳለ እሷ ብቻ ነበር እንድትጠይቀው የተፈቀደላት እና በዛ ሰዓት ስትገባ አራስ ስለነበረች ከልጇ ነጥቃ ለአባቷ ጡቷን እያጠባች ህይወቱ እንዲቀጥል ታደርግ ነበር። ያሳዝናል። ለአንድ ዳቦ ቅጣት። ለማንኛውም እቺ ምድር እንዲህ ናት። ለመኖር ስንል እንጂ የማንፈልገውን ነገር የምናደርገው ወደን አይደለም እንጂ አባት የልጁን ጡት ሲጠባ ታይቶም ተሰምቶም አይታወቅም። በመናው ነገር በሙላ አንፍረድ። ነግ በኔ እንበል የባሰ አታምጣ ይባል።